ያበላሻቸዋል ዲሊት ታደርጊያቸዋለሽ ከውስጥሽ ሽና አይዞሽ ገብርኤል ይባርክሽ ከዚህ ነው ገብርኤል ሻሙዬ ከዚህ በላይ ጨንቀሽ ደስ ብሎኛል ስለሰማሽ ዛሬ አዲስ እንደተወለድኩ ነው ያሰብኩት የምር ደስ ብሎኛል የምር እና እኔ እህት ሆንሻለሁ ይሄው ሰው ቅድም ታሪክሽን ሰማው 7900 ሰው ነበረ አብሮሽ ሲያለቅስ ሁሉም እህትና ወንድም ይሆንሻል ቤተሰብ አብሮሽ ታፍርሻል ከዚህ በኋላ አብረንሽ ነን እሺ አይዞሽ ራይት ነው ማለት ነው መወለድ አመሰግናለሁ እና ዋትስአፕ ላይ እናወራለን እኔ እመክርሻለሁ የስነ ልቦና ሐኪምም አንቺ ወንድም አትፈልጊ ከሆነ ሴት የስነ ልቦና ሐኪም ሳይካትሪስት አገናኝሻለሁኝ አይዞሽ ሁሉም ነገር ያልፋል ሁሉም መልካም ይሆናል አመሰግናለሁ ደግሞ ይኸውልሽ ጥሩ አይደለም ሀዘንን ይጎትሻል ታሺ ስላልቻልሽ ሁሌ ስለምታለቅሽ ነው ህይወትሽ ሀዘን የሆነው በቃ ሀዘኑን ልቀቂው ይሂድ ልቀቂው ፍቀጂለት አትያዡ ሀዘኑን ከዚህ በላይ ህይወትን ጀምሪ ሁሉን ነገር እሺ በቃ በህይወት አለሽ አሁን ለምሳሌ የሆነ ነገር ሆነሽስ ቢሆን ያልጋ ቁራኛ ሆነሽስ ቢሆን ካንሰር ይዞሽስ ቢሆን ትንሽ ተቆርጦስ ቢሆን ልክ እንደዛች እጅሽ ላይ እንደሞተችው ጓደኛሽ አንቺም ሞተሽስ ቢሆን በህይወት ስላለሽ ድረስ ተስፋ አለ እሺ አመሰግናለሁ የምር አመሰግናለሁ ስላዳመጥሽ ካንቺ መቼ ፍቅረኛ አይኖርሽም ማለት ከፍቅረኛሽ ጋር ከተዋወቃችሁበት ነው የምትጀምሪው እሺ ፍቅረኛ ጋር የተዋወቅኩት 2009 ላይ ነው እሺ 2009 ላይ ነው የተዋወቅኩት ልጁን እንዳጋጣሚ ከቤተሰብ ተጣልቼ አምልጬ ወደ አዲስ አበባ እየሄድኩ ያለው የክፍለ ሀገር ልጅ ነኝ እዛ ነው የተዋወቅነው ከዛ ከቤተሰብ ልጅ ጋር አመልጩ ማሬ ሊድሩሽ ነበር እና ደግሞ አባቴ በጣም ይጎዳኝ ነበረ ልጅ አይደለሽም ይለኛል ሁሉ ጊዜ ማለት ነውና እናቴን ደግሞ ከየት አመጣሽኝ ማንኔ ምናምን እያልኩ ስለመጨቀጭቃት ያ ስሜቶች እናቴን ሲጎዳ ሳይ እነሱ መጣላት ሲጀምሩ እኔ ጠፋው ማለት ነው ኦኬ እሺ ከዛ ደብረሲና ከተማ ላይ ስደርስ የሚገርምሽ አንድ ብር የለኝም ከልጁ ጋር የተዋወቅነው እንደዚህ ነው መኪና ላይ ነው የሚሰራው ወዴት ነው የምትሄጂው አለኝ ደብረ ብርሃን ነው የምሄደው አልኳቸው ከዛ ደብረ ብርሃን ነው የምሄደው ብዬ ደብረ ብርሃን ድረስ ጫነኝ እየሰማሽኝ ነው ውዴ እየሰማሁሽ ነውማ ከዛ ደብረ ብርሃን ላይ ስል ይቺ ምንድነው የምትባል ከተማለች ባይሎ ነው ማነው የምትባል ከተማለች እዛ ጋር ስደርስ ሂሳብ አውጪ ሲባል ብር የለኝም ብር እንደሌለኝ ስነግረው አውርዶ ጥሎኝ ሄደ እሺ በጣም ጨለማ ነው ክረምት ነው ወቅቱ እዛ ላይ ጥሎኝ ሄዶ እኔ ወደ ኋላ መመለስ ጀመርኩኝ መኪናው ወደፊት ነው ሄደው እኔ ወደ ኋላ መመለስ ጀመርኩኝ ከዛ እዛ ጋር እየሄድኩ ያለው በጣም ቀጭኔ ልብስ ይዣለሁ ከኔ ጋር ደግሞ አንድ ጓደኛ ነበረችኝ እሷ ከኔ ነፍስ ታውቃለችና እሷን መተዋታል ራሱ ማለት ነው ለብር ሰዓት ይዞጣችሁ ብለው ማለት ነው እሺ ከዛ ያ ሁሉ አድርጌ መጨረሻ ላይ ወደ ኋላ እየተመለስን እያለ አንድ መኪና የት ነው የምትሄዱት አለ አይ እኛ ከቤተሰብ ጠፍተን ነውና እየሄድን ነበር ወደ ደብረ ብርሃን ግን ብር የለንም ብር ሳይኖረን ሲቀር አወረዱን እዚህ ጋር ብዬ ነገርኩት ማለት ነው ለልጁ ላገኘ ሁለተኛ ከዛ ትራፊክ አለበት ድረስ ይዣችሁ ሊሄድና እዛ ቦታ ላይ አቆሜ ለሱ ሰጣችሁና ወደ ቤተሰብ ያስረክባችኋል አለን እኔ ቤተሰብ ጋር መመለስ አልፈለኩም እናቴ ትጎዳለች እኔ ከተመለስኩ ማለት ነው ስለዚህ እሺ ችግር የለውም ወሰደናል ነውና እስከ ጠርማ በር ድረስ ይዞን ሄደ ከጠርማ በር በኋላ
ጣርማ በር ላይ ከደረስን በኋላ ለዛ ትራፊክ አገኘን። ትራፊክ ቦታ ወረደ። ሄዱ እዛ እነሱ ይሰዷቸዋል በትራንስፖርት ምናምን ከፍለው ተባለን። አልሄድም አልኩኝ እኔ ማለት ነው። እናቴም በቆማ ከሚገላት አልሄድም አልኩ በቃ እኔ። ከዛ እሷ ምንም አልሄድም አለች ጓደኛዬ ማለት ነው። ከዛ እዛ ቆሎ ምሽጥ ልጅ አንዲት ልጅ አገኘንና ከሷ በቃ አርቦን ነበረ። 2 ቀናችን ነው ከቤት ከጠፋ የሰፈር እያደረ ማለት ነው። ከዛ አርቦን ነበር ቆሎ ለመና ቆሎ ሰጠችን። ከዛ በእግራችን ቁልቁል መመለስ ጀመርን ወደ ሀገራችን ማለት ወደ አጣይ ጨለማ ውስጥ ደረስን። እዛ ጣርማ በራሻ ላይ እዛ ስንገባ አንድ ሹፌር አገኘና መሞት አምራችኋል? እዚህ ውስጥ እኮ ሞት ነው፣ ጨለማ ነው፣ የ2 ሰዓት መንገድ ነው፣ እንዴት ትሄዳላችሁ አለ። ወጣት ነው ልጁ እያሽከረከረ ነው። አይ በቃ እኔ እንደዚህ ነኝ ብዬ ሁሉንም ችግር ነገርኩት። ስነግረው እኔ ችግር የለውም አለ። ከዛ መኪና ውስጥ ጋቢና አስቀመጠኝ። እኔም እሺ አልኩ። ጋቢና ውስጥ ተቀመጥኩ። ከዛ ጓደኛዬ ከኋላ ወንበር ተቀመጠ። የሆነ ትልቅ ሰውዬ ነው 50 ብር ሰጠን። 50 ብር ሰጠንና ሽሮ ገዝታችሁ ብሉ እርቧችኋል፣ ሰውናታችሁ ራሱ ደቋል፣ ይህች እኮ ደግሞ ሞጫ ናት፣ እንዴት ይዘሽ አወጣሽ ብለው ሁላ ጓደኛዬ ሊመቷት ነው የደረሱት ማለት ነው። ከዛ እሱ ይዞን ሄዶ እዛ ፔንሲዮን ተጫወተብን ማለት ነው። እኛ አናውቅም ምንም ነገር አናውቅም። ተጫወተብን። ሁለታችንንም ከዛ ሁለታችንንም ደፈረ። እኔ ከዚህ ፎቶ ላይ ከምታዩ አንደኛው ትንሹ እሱ ልጄ ነው፣ አረገዝኩ ማለት ነው። ምንም ነገር አላውቅም፣ ሆስፒታል አላውቅም፣ የገጠር ልጅ ነኝ። ብቻ እኔ ከእናቴ መውጣት ነበር በኦቱ ማለት ነው። አረገዝኩ። ከዛ ልጁ ልብስሽ ጠፋ አለኝ። ከእናቴ ቤት ይዤ የመጣሁት ልብስሽ ጠፋ አለኝ። ልብስሽ ጠፋ ሲለኝ የት ሄዶ እንዴት ሆኖ ይጠፋል? እኔ ለምን ጠፋ ልብሴ እንዴት ሊጠፋ ቻለ ብዬ ጥያቄ ሳቀርብለት በማግስቱ ማለት ደንብ ክልክል ብያለሁ፣ የምለብስ የለኝም፣ አንሶላው ተበክሏል ተብለን የአንሶላ ጭምር ክፈሉ እየተባለ ነው እዛ ጋር ማለት ነው። እኔ የምሄድበት ቦታ የለም፣ ከሱ መኪና ላይ አንወርድም። 3 ቀን ሙሉ እየተፈራረቀ ተጫወተበት። ከዛ እየተፈራረቁ ማለት አይደለም። ሚኪ መጥቷል እና መስክነው። እሺ ሚኪ ፍላወር ላክ። እሺ እና ስንት ነበሩ ወንዶቹ? 3 ነበሩ እና 3 ወንዶች እየተፈራረቁ ማለት አንቺን 3 ወንድ አንቺን እየተፈራረቁ እዛ እሷንም አብራሽ የጠፋችንም እየተፈራረቁ። አዎ ስለዚህ ያረገሹ ከማን እንደሆነ አታውቂም ማለት ነው። 3 ወንዶች ከሆኑ የደፈሩሽ አላውቅም። ምን እንደቀረም አላውቅም። እኔ ውድ አይዞሽ እናት። ከዛ ደግሞ ከዚህ ባሰ ሲቀር እንገርሽ እና ቆይ እኮ እዛው ጋር 3 ቀን ሌላ ቦታ ትሄጂ እዛው ጋር ታሪኩ ሲያልቅ ነው በመስመር ሂጂ ማለት እርግዝናውን። እሺ አሁን ከዛ የእሱ መኪና ውስጥ ነበራችሁ። ልብስሽ ጠፋ አለሽ። ጠፊ የለኝም። ከዛ የሆነ ነጭ ጉርድ ነው አስታውሳለሁ። እሱን ይዘን ይመጣ እንጂ ልበሽ ያንቺ ልብስ ጠፍቷል አለኝ። ከዛ ያንቺ ልብስ ጠፍቷል ብሎ ከዛ የሆነች ቆሎ ሻጭ ናት አክስቴ ናት ብሎ እሷ ቤት ወሰደን። እሷ ደግሞ የልጇ ልደት ነበረ። እኛ ልደት ምናምን አናውቅም እንግዲህ የገጠር ልጆች ታውቃለሽ። ከዛ እኔ ልደት ማቀው የሚቪ ማለት ማርያም እንደዚህ 3 ወንዶች ተፈራርቀው የደፈሯችሁ ማለት መንገድ ላይ ያገኟችሁ ናቸው? አዎ። የመጀመሪያ ደግሞ ፖሊስ ጣቢያ ሄዱ አላችሁ? አዎ። ፖሊስ ጣቢያ በር ላይ አወረዳችሁ የመጀመሪያው? አዎ። ከዛ ቀጥሎ እናንተ ደግሞ ፖሊስ ጣቢያ ከገባን ቤተሰቦቻችሁ ስናል ብላችሁ ፈርታችሁ ወደ የሚያስፈራ መንገድ ስትጓዙ ነው እነዚህ ወንዶች ያገኟችሁ።
ታዲያ ለምን እነሱ መኪና ውስጥ ተሰቀላችሁ? የት እንዲያደርጓት? እዚህ እታች ስራ እንፈልጋለን ስራ አስገባን ስንለው እዚህ ደብረ ሲና ስራ አለና ስራ ነው እንሂድ ስራ እናስገባችሁ ብሎ ነው ይዞ ነው የሄዱት። ኦኬ እናንተ ግን እየጠፋችሁ ነበር። ከባህር ዳር ወደ አዲስ አበባ ነበር እየጠፋችሁ የነበረው? ላ ከጣዬ ወደ ደብረ ብርሃን ከጣዬ ወደ ደብረ ብርሃን። ኦኬ እሱ ደግሞ ሌላ ቦታ ከጣዬ ወደ ደብረ ብርሃን ነው ስራ አለ ደብረ ሲና ኦኬ ስራ ሰው ያስገባችኋለሁ ብሏችሁ መኪናው ላይ ሰቀላችሁና ይዟችሁ ወስዷችሁ ነው የደፈራችሁ? መኪና ውስጥ ነው የደፈራችሁ? አይደለም ፔንሲዮን ተከራይቶ ነው የደፈረን። እኔ ፔንሲዮን ራሱ መባሉን ያወቅኩት አሁን ነው የሚገርምሽ ማለት ነው። ለምን ፔንሲዮን ይዟችሁ ሲገባ የት ነው ብሏችሁ ነው ይዞ የገባው? እናትና እህቴን ላስተዋውቃችሁ ብሎ ሲገባ ሁለት ወንዶች ተቀምጠው አገኘን ከሱ ሌላ ማለት ነው። ጓደኞቹ ናቸው። ይሄኔ ተደዋውሎ ምናምን አናውቅም። እኔ አላውቅም እንደራሴ። እሷ ግን ትልቅ ናት ከኔ ካውቃለች። ታኔ ትልቅ ናት። የሚገርምሽ እሷ መርፌ ይዛለች። እኔ ግን ምንም ነገር አላውቅም። መርፌ ራሱ እንዳልጠቀም መርፌ ይዛለች። መርፌ ይዛለች ማለት መከላከያ ተወቅታለች ማለት ነው። የማያስረግዝ እኔ ነኝ እንጂ እሷ መርፌ መከላከያ ምናምን ወስዳለች። እኔ ግን ምንም ነገር አላውቅም። የሚገርምሽ ማለት ነው። ከዛ እኔ ምንም ነገር አላውቅም። ይሄ እንደዚህ እንደሆነ መጨረሻ ላይ ነገረችኝ። ከተደፈርን ከ3 ቀን በኋላ እኔ እኮ መርፌ ይዣለሁ መርፌ ካላዘ መድኃኒት ላምጣልሽ አለችኝ ማለት ነው። ከምን ዋጋ አለው? 3 ቀን ኦልሬዲ ሆኖ እርግዝና ይፈጠራል። ተፈጥሯል። 3 ቀን አልፎታል። ከዛ ማታ ላይ ነው ደግሞ ከ3 ቀን አልፎ ማታ ላይ ልንተኛ ስንል ነው እንደዚህ አለችኝ። ከዛ ልክ በ4ኛው ቀን በነጋታው ከዛ ከመኪናው አወረደንና ያክስቴ ልጅ አለች እዚህ ጋር እሷ ጋር ተቀመጡ። ከዛ ስራ አፈላልጌ አስገባችኋለሁ ብሎ ቆሎ ሻጯ ቤት አስቀመጠን። እኔና ጓደኛዬ ማለት ነው። ጓደኛዬ ቀድሞ አስወጣት ስራ፣ እኔ ሳያስወጣ ይቀራ። ይቅርታ ረበሽኩሽ። አሁን ስማ የሰማሽ ነው ማሪ። እኔ እኮ ሚውት አድርጌ ነው ያልኩሽ ጫጫታ እንዳይረብሻችሁ። እኔ ሚውት አድርጌ ከዛ እንደዛ ካረገኝ በኋላ እኔን አስቀረኝ። ለ10 ቀን ደግሞ ተቀመጥኩ። ከ4 ቀን በኋላ 10 ቀን ተቀመጥኩ። እዛ ሴትዮ ቤት ይመጣል። በቃ እንደፈለገው ነው የሚጫወትብኝ። እምቢ ማለት አልችልም። ቆሎሻት አልችልም። አክስቴ ናት ብሎ ያስቀመጠሽ ቤቷ ቆሎሻት አጥቶ እንደፈለገ ሲያደርግሽ አልታውም። እሷ ደግሞ ከሱ የባሰች ናት። ከሱ የባሰች ተኩላ ናት። እሷ ራሱ በየቀኑ ነው ወንድ የምቀያይረው። ስፈልጋት ሹፌር፣ ስፈልጋት ገበሬ፣ ስፈልጋት እንትን ነው የምታመጣው እኮ አንቺን ሲያደርግሽ ላይ ለምን ያመጣው? አንቺን ሲያደርግሽ እሷ ምን ያለ ፍላጎት ነው። እሱ ቤት ሲገባ እሷን በሯን ዘግታ ትወጣለች። እሱ ቤት ልክ ገና ካላይ ገና በየነሽ ብሎ ሲገባ ገና በሯን ዘግታ ነው የምትወጣው። ከዛ እኔ እንደፈለገ ይጫወትብኛል ማለት ነው። ከዛ 10 ቀን ተቀምጬ አንድ እቃ ማጠብ በ500 ብር ተገኝቶልሻል ስራ ትሄጃለሽ ያለኝ። እሺ አልኩት። ምክንያቱም ከዛ ሲቃይ አልባሰብኝም። ግን ማታ ራሴ ነኝ የምመልስሽ አለኝ ማለት ነው። የምመልስሽም የምወስድሽም እኔ ለአንድ ሰው ትንፍሽ ብትይ እገልሻለሁ አለኝ ማለት ነው። ከዛ እሺ ብዬ እየሰራሁ ያለው በ5ኛው ቀን ስራ በገባው በ5ኛው ቀን ልብሴን አምጥቶ ከእናቴ ቤት ጠፋብሽ ያለውን ልብስ አንጥቶ ለኔ ሰጠኝ። እዛ ደንበኞች ወስደውት ነውና ከደንበኞች ስለወሰዱብኝ ይቅርታ አሁን መልሰውልኝ ነው ይቅርታ ጠይቀው ብሎ ሰጠኝ። እኔ ደግሞ ሲሰጠኝ አላጠብኩትም ምንም አላልኩትም። ዝም ብዬ ለበስኩት ልብሱ ማለት ነው።
ከዛ በኋላ እሱን ካላየሁት መዋል አልችልም። እሱን ካላየሁት እቃ መስበር ነው። እሱን ካላየሁት በቃ እኔ ያቅለሸልሸኛል። ሀታ ምግብ ራሱ ስበላ ያቅለሸልሸኛል። በቃ ኖርማል እሱን ካየሁት በቃ ኖርማል ሆናለሁ። ኖርማል ሰው ሆናለሁ። ማንን? እሱን ማለት ሰውየው ደፋሪሽ ነው። የደፈረኝን ሰውዬ ልብሱን አንጥቶ ሲሰጠኝ ለበስኩት። ከዛ በኋላ እሱን ካላየሁት ስራ መስራት አልችልም። ስራ መስራት አልችልም። ጭራሽ ከሰውም አልግባባም። ከሱ ጋር ብቻ ነው በቃ ማወራው። አፌም ድንግር ጭራሽ አማርኛ ራሱ አሁን ራሱ አማርኛ አሁን ትክክል ራሱ አይደለም። ከዛ ቤተሰብ ጣለው፣ ከቤተሰብ ወጣው። በቃ ለእናቴ አልደውልም። 4 አመት ሙሉ ለእናቴ አልደወልኩም። ከዛ ልክ እርግዝና እየገፋ ሲመጣ ልጁ የኔ አይደለም ማለት ነው። እርግዝና እየገፋ ሲመጣ እኔ አላውቅም። እምትጅልት እርግዝና ደግሞ ምን አምሬ በስ እበላለሁ ተኛለሁ። ምንም አይጎረብጠኝ ምን አይለኝ። የሚገርምሽ በ6 ወሬ ነው ያወቁት። አረ በዚህ ዝጋ ኮሆን ሽንሽላል ይገብቷል መሰለኝ ከሆዴ በቃ ይሄዳላችኋለሁ ማለት ነው። ከዛ በ6 ወሬ ሄጄ ቸክ ተደረኩኝ። የ6 ወር ነፍሰ ጡር እንደሆንኩ ተነገረኝ። ወንድ ልጅ ነው ያረገሽው ምናምን ብሎ ነገር። ከዛ ነው እዛው ፔንት ሰራው ማለት ነው። እዛው ሐኪም ቤት ለድጋሜ ለ8 ቀን ተኛው ፔንት ሰርቼ ማለት ነው። ከዛ በኋላ ስወጣ ልጁ የኔ አይደለም ማለት ጭራሽ ፖሊስም ጋር እንዳደውይ ልጁ የኔ አይደለም ጥፍ ያለ ከዚህ ሰፈር ማለት ነው። ናም ይቅርታ ሴት